Hi everyone, ሰላም እንዴት አላችሁ? እኔ አማረ እባላለሁ። ያላችሁት እርሱ ሚዲያ ዩቲዩብ ቻናል ላይ ነው። ሶ ዛሬ የምናነሳው ነጥብ ኔትወርኪንግ ፎር ጆብ ሰርች የሚለው ላይ ነው ማለት ነው። ስለዚህ ይሄኛው ነጥብ በተለይ ደግሞ በጣም የሚጠቅማችሁ ተማሪ የሆናችሁ እንዲሁም ወደፊት ስራ ለመፈለግ የምታልሙ እና ስራ ፍለጋ ላይ ያላችሁ እናንተን ይመለከታል። በደንብ ተከታተሉ። ዩቲዩብ ቻናሉን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳባችሁንም አስቀምጡ። አሁን ወደ ሀሳባችን እንገባለን። ሶ ኔትወርኪንግ የሚለውን ያለን ማለት ነው። ዋት ኢዝ ኔትወርኪንግ ኢን ተርምስ ኦፍ ዲፈረንት ፐርስፔክቲቭ የሚለውን ለማየት እንሞክራለን። አጠር ያለ ጊዜ ነው የሚኖረን። ዶንት ወሪ ጀስት ጊቭ ሚ ዮር አቴንሽን ኤንድ ዘን like the videos. So it is a process of building and maintaining a relationship with people who can help you in your personal or professional life. So networking ስንል የግል ህይወት ላይ ወይም ደግሞ በሙያዊ ነክ ህይወት ላይ እገዛ ያደርጉናል ብለን የምናስባቸውም ወይም ደግሞ የሚጠቅሙ ሰዎች ጋር መገናኘት፣ ትስስር መፍጠር ማለት ነው ኔትወርኪንግ። ሶ ወደ ስራ ፍለጋው ዓለም ስንመጣ it is a key to job searching በጣም ቬሪ ኢምፖርታንት በተለይ አሁን ላይ ደግሞ በጣም ጠቃሚ የሆነውና አብዛኛው ሰው ሳናቃቸው ስራ ላይ ሆነው የምናያቸው ዋና ምክንያት is because of networking ነው። So it helps to build a relationship and find unadvertised jobs. Most jobs are never publicly advertised. Networking helps you to find them. አብዛኛው የሚወጡ ቫካንሲዎች ፐብሊካሊ አድቨርታይዝድ አይደሉም። ይህሱ ማለት ቦርድ ላይ ወይም ደግሞ ኦንላይን ላይ ልናገኛቸው እንችላለን። የሆነ ሰው ገብቶ እናያለን። what is the reason? because of networking ማለት ነው። so networking in terms of different perspective እናየዋለን። in terms of accessing to opportunities እድሎችን ከማግኘት አንፃር one hidden job marketoች እንዴት እናገኛለን? እንደሚታወቀው 70 to 80% of jobs are never advertised. So this 70 to 80% is a huge number. So ከ70 እስከ 80% የሚሆኑት ጆቦች አድቨርታይዝድ አይሆኑ ማለት indirectly networking is a key ማለት ነው። ግዴታ ያስፈልገናል ማለት ነው። እኒህ ከ70 እስከ 80% የሚሆኑትን ጆቦች የምናገኛቸው through what networking ነው ማለት ነው። So the other one is referral advantage አለ። So once you build network, referral advantage is very important. referral ማለት ያው ሪኮመንድ መደረግ እንደማለት ነው። አንዱን እንዲገባ ስራ እንዲገባ ሪኮመንድ ያደርገዋል። አሁን ምሳሌ ከሆነ ባለሙያ ጋር ሌታስ ቴክ አም ኬሚካል ኢንጂነር በሆነና እንደ ኮካኮላ ኬሚካል ፋክቶሪ ላይ የሚሰራ ሰው ጋር ኔትወርኪንግ ብፈጥር ትስስር ብፈጥር እሱ እኔን ስራ እንዲገባ ለኤችአርኦ ደግሞ ለሲኦ ሊነግር ይችላል። በዛ መልኩ የሚገባበት ቻንስ it is 4 times more likely ስራ የማግኘት እድላችን 4 እጥፍ ነው ከኖርማሊ ፖስት ተደርጎ ምናምን ከምንገባው ይልቅ ማለት ነው። networking is very important at this point እንደምናየው ማለት ነው። the other one is high offer rate. sometimes ሪፈርት ተደርገ ቫካንሲው ላይ አፕላይ አድርገ ፈተና ተፈተነ ምናምን መጨረሻ ላይ ጆብ ኦፈር የማግኘት እድል is 40% or 40% higher chance አለው those who don't have network ማለት ኔትወርክ ከሌላቸው ሰዎች በላይ 40% ቻንስ አለ። ምንም ያህል ግሬድ ፖይንት ይኖር ምንም ያህል ጎበዝ ሁን ኔትወርኪንግ ምን ያህል ሊያስበልጥ እንደሚችል እዚህ ጋር መገንዘብ ትችላለህ። so networking is very important. We have to network with professionals either in your own field or in a company that you are going to or you want to join. ሌላው ፐርስፔክቲቭ እና in terms of building credibility ታማኝነትን ከመገንባት አንፃር so especially those currently the private companies, profit based organization like PLCዎች ሊሆን ይችላል or other companies they prefer the referred candidates
ቅድም እንዳልኩት ሪኮመንድ የተደረገ ካንዲዴት ነው እንዲገባ የሚፈልጉት። ለምን? አንደኛ ያ ሪፈርድ የተደረገ ካንዲዴት ይችላል ተብሎ ይታሰባል። ዋይ? ቢኮዝ ሪፈር ተደርጎ ነው ኦልሬዲ እዛ የሚሰራ ስታፍ ያውቀዋል፣ ፖቴንሻሉን ያውቀዋል ተብሎ ስለሚታሰብ እምነት ይጣልበታል ማለት ነው። the other one is personal brand. if you are networked with if you build your network professional network build ካረግ you will share your experience, your knowledge, your strengths, and you promote your brand ታስተዋውቃለህ። እውቀትህ ምን ያህል ደረጃ እንደሆነ ታስተዋውቃለህ። and then at that time ምን ይመጣሉ ማለት ነው? ኦፖርቹኒቲዎች አብሮ ይመጣሉ ማለት ነው። so networking is very important። ሌላው ሜንተርሺፕ። so when you say mentorship ስንል get advice from seasoned professionals። እንግዲህ ኤግዛክትሊ ፕራክቲካሊ ሙያው ላይ ካሉ ከሚሰሩ ሰዎች ጋይዳንስ፣ አድቫይስ ምናምን ምክር እናገኛለን። ይሄም የሆነው ኔትወርኪንግ ሲኖር ነው። ለምሳሌ አንድ የጤና ባለሙያ ጤና ሚኒስትር ኦፍ ሄልዝ or ደግሞ አዘር ሜዲካል ነን ገቨርንመንታል ኦርጋናይዜሽን ላይ የተቀጠረ ሰው ጋር ኔትወርክ ካለው ምክር ያገኛል። how to apply that job, what that job needed፣ እንደ መዘጋጀት አለብኝ የሚለው እያንዳንዱ ሜንተርሺፕ ያገኛል። that's very important big thing ነው ማለት ነው። the other one is insider knowledge። ኢንሳይደር ኖሌጅ ስንል ካምፓኒው ራሱ መግባት የሚፈልግበት ድርጅቱን ራሱን በደንብ እናጤነዋለን ማለት ነው። that means if we have network with professionals who are working inside already, or employed there, and who have been working for a long time there, and if you build connection or network with them, there is a high chance to know the company culture. How? እንዴት ታውቃለህ? You learn about the company culture through connection። ለምሳሌ አንድ ኮካ ኮላ ፋክቶሪ ላይ የሚሰሩ ሁለት ሰዎች ጋር ብትዋወቅ or አንድ ሰው ጋር ብትዋወቅ ያ ካምፓኒ እንዴት እንደሚሰራ፣ ምን ነው የሚያደርገው፣ ምን ነው የሚፈልገው፣ ካልቸሩ ምንድነው፣ ወርክ ካልቸሩ ምንድነው፣ ራስን በዛ አዳፕት ታደርጋለህ ማለት ነው። you learn about the company's work culture through what? Connection. the other one is hiring needs. so ኦንላይን ላይ ምናምን ላይ አይደለም ስራ እንደሚፈልጉ የምታውቀው። ምናልባት ቅድም እንዳልነው ከ70 እስከ 80% ይኖት አድቨርታይዝ እና ስለዚህ ኦንላይን አታገኝም። ወር ደግሞ ቦርድ ላይ ስትሬት ላይ ተለጥፎ ላታገኝ ትችላለህ። so hiring needs የሚታወቀው is most of the time በምንድነው? በኮኔክሽን ወይ በኔትወርኪንግ ነው። አሁን ያ ካምፓኒ የሆነ ሰራተኛ ለቆ ሊሆን ይችላል or ደግሞ የሆነ አዲሽናል ኤክስቴንሽን አድርጎ ኒው ኤምፕሎይ መቅጠር እንደሚፈልግ ኒድ መኖር የሚታወቀው ስሩ ኔትወርኪንግ። አሁን እዛ ውስጥ የሚሰራ ሰው ሊነግር ይችላል ማለት ነው። ይሄን እያስፋፋን ነው መፈለጉ አይቀርም ቢሬዲ ላይክ ዳት ሊል ይችላል። or ደግሞ የሆነ ሰው ወጥቷል ስለዚህ ሪፕሌስ መደረጉ አይቀርም ቢሬዲ። you see how networking is very important። በጣም ጠቃሚ ነው ማለት እርስ the other one is interview process ነው። እንግዲህ እንደምናውቀው ሴሌክት መደረግ በሪፈራል ነው ምናምን ስንል ቆይተናል። not only that by chance እንኳን ሴሌክት ተደርገ ሪክሩት ተደርገ ሴሌክት ለመደረግ ኢንተርቪው ምናምኖች ሪትን ኤግዛሞች ኢንተርቪዎችን ማለፍ ይኖርብሃል ማለት ነው። so እነዛን ሪትን ኤግዛም ኢንተርቪዎችን እንዴት ነው የሚወጣው? ምን ላይ ነው የሚያተኩረው? ምንድን ነው የሚፈልገው? ያ ካምፓኒ ምንድን መልስ ነው የሚፈልገው during interview or written ላይ የሚለው ዲቴል ኢንፎርሜሽን ታውቃለህ ማለት ታውቂያለሽ ማለት if you are connected with the professional who are working in similar or related role ማለት ነው። በተቀራራቢ ከሚገናኝ ሮል ጋር ወይም እዛ ካምፓኒ ጋር ውስጥ ከሚሰራ ሰው ጋር ኔትወርክ ከሆንክ አዝልክ አልፋለህ። አሁን ከዚህ ጋር ተያይዞ እንደው ምን በተለምዶ ምን የሚባል ነገር አለ፣ ግሬድ አሪፍ ግሬድ ስላለ ስራ ጆይን የምታደርግ ነው የሚመስላቸው። that is bad habit። ወይም ደግሞ የሆኑ ሰዎች አሪፍ ግሬድ የሌላቸው ምናምን ብለን የምናስባቸው አሪፍ ካምፓኒ ላይ ተቀጥረው እናያቸዋለን።
that is because of networking ነው። ቅድም እንዳልነው ከ7 እስከ 80% ጆብ አድቨርታይዝድ ካልሆነ እና ያን ማግኘት እድል የለህም ማለት ነው። you are not networked ኔትወርክ ፕሮፌሽናል ኔትወርክ ወይ ደግሞ አዘር ፐርሰናል ኔትወርክ ቢልድ ካላደረግ እንደዛ አይነት ቻንሶች አመልጠዋል። ሶ ያን ነገር ቢልድ የሚያደርግ ሰው እዛ ካምፓኒ ላይ ተቀጥሮ ታየዋለህ ማለት ነው። that is very important እና ቅድም እንዳልነው ኢንተርቪው ፕሮሰስ ላይ ዲቴል ኢንፎርሜሽን እንድናገኝ ያግዛል ማለት ነው። ስለዚህ ምን ማድረግ አለብን? ሶሻል ሚዲያ ሌቨሬጅ እንግዲህ ሶሻል ሚዲያ ማበልጸግ ላይ ሶሻል ሚዲያ መሳተፍ ላይ ማተኮር ይኖርብናል ማለት ነው። ላይክ አሁን በተለይ ደግሞ ፕሮፌሽናል ኔትወርኪንግ ኤሪያስ የሚባለው ሊንክድኢን ነው። ሊንክድኢን ብዙ ጊዜ ፕሮፌሽናል ላይክ ኤችአር ማናጀሮች እና ሪል ፕሮፌሽናሎች ነው ያሉት። የራስ ካምፓኒዎች በራሳቸው ሊንክድኢን ፕሮፋይል አላቸው። they post vacancy, they post the culture of that organization, they post something about that organization እና የራስህን ሊንክድኢን ፕሮፋይል ከፍተህ ራስህን ፕሮሞት እያደረግ ዩዝ ኢንዱስትሪ ኬወርድስ ኢን ዮር ፕሮፋይል ላይ በመጠቀም ኢንጌጂንግ ካምፓኒ ኢንተራክት ዊዝ ታርጌት ካምፓኒ ኦንላይን ጀስት ዳይሬክትሊ በመጻጻፍ ኢንተራክት በማድረግ በሱ ኔትወርኪንግ ቢልድ ታደርጋለህ። ፎሎ አፕ ስታይ ቪዚብል ዊዝ ሬጉላር ፎሎ አፕ ሶ ላይክ you may post very important things ለምሳሌ ካምፓኒ ላይ እንደሆነ if ኮካኮላ ኬሚካል ካምፓኒ ላይ ከሆነ if you are chemical engineer or like that and you want to be employed there like you'll post your knowledge which are useful ብለህ የምታስባቸውን ያ ካምፓኒ እያየ ያንተ ፖቴንሻል እያየ ዳይሬክት ሪክሩት እዛው እንዳለ ሪክሩት ሊያደርግ ይችላል ማለት ነው። induction plan this one is an example እንደ ምሳሌ ነው የተቀመጠው። so like ልትል ትችላለህ attend events እንግዲህ there are a lot of events ኦንላይን እና ኦፍላይን ኢቨንቶች ይዘጋጃሉ። ብዙ ጊዜ ፍሪ ናቸው። በተለይ ኦንላይን ኢቨንቶች there are a lot of free online events ዌቢናሮቹ ምኖቹ በራስ ዲፓርትመንት ይለጠፋሉ ይኖራሉ። እሱ መከታተል ለምሳሌ go to want to industry events monthly connect on LinkedIn connect with comes በላይ ፕሮፌሽናልስ ጋር ኮኔክት መደረግ weekly ሶስተኛ ኢንፎርሜሽን ኢንተርቪውስ ስኬጁል ሬጉላር ኢንፎርሜሽን ኢንተርቪው መደረግ እነዚህ ላይክ እንደ አክሽን ፕላን እናስቀምጣቸው ሊሆን ይችላሉ። በራሳችን it depends on our profession our need and our company እሱን አይተን እንደ አክሽን ፕላን ትናል። so opportunity does not happen እንግዲህ you create them ዝም ብሎ የሚመጣ ነገር ያለው opportunity you create them how through networking by building relationship by accelerating yourself by just building yourself ስለዚህ ኔትወርኪንግ very important ነው እድሎችን ለማግኘት ቅድም እንደተባለው 70 to 80% of jobs are not publicly advertised. So how we got those opportunities through networking ይሄን ካል እስካሁን ያየነው those are the key takeaway messages. so ዋናው ናቸው ብለን እናስባቸው። so networking is very important to unlock hidden jobs find jobs not publicly advertised. so ቅድም እንዳልነው ሂድን የሆኑ ከ7 እስከ 80% የሚሆኑ ጆቦችን እንድናይ አፕላይ እንድናደርግ ይረዳል ማለት so it build credibility gain trust through referral ወይም recommendation ምናምን እምነት እንዲጣልብን ያደርጋል። so it accelerate growth it advance your career fast if you are not good if you have lot of connection easily job ታገኛለህ። አድቫንስ ያደርግ ፕሮፌሽን ነው ያሳድግ ትሄዳለህ እንደማለት። thank you very much በጣም አመሰግናለሁ። ስለ ኔትወርኪንግ በጣም ኢምፖርታንት መሆኑን አይተናል። ይሄን ካየን ይበቃል። ስላዳመጣችሁ ዩቲዩብ ሰብስክራይብ አድርጋችኋል ብለን እናስባለን። ወደፊትም ጠቃሚ መረጃዎች ስለምንለቅ ተከታተሉን። መልካም ጊዜ